ስለዚህ መድኃኒትን ስንሰጥ ምንድነው የምናደርገው? ዝም ብለን አንሰጥም። ኪሎን መዝናለን። በኪሎአቸውና በክብደታቸው መጠን ነው መስጠት ያለብን። ሰላም ጤና ስን እንዴት ናችሁ? ዛሬ እነዚህ በሬዎች ከገቡ አንደኛ ሳምንታቸው ነው። ስለዚህ በአንደኛ ሳምንት ማድረግ ያለብን ምንድነው? ልኬት እንሰራለን። ልኬት ከመስራታችን በኋላ ደግሞ መድኃኒቶች አሉ። እነዚህ መድኃኒቶች የምታዩ ከሆነ እነዚህ መድኃኒቶች አሉ። ይሄኛው በኪኒኒ መልክ ነው የምንሰጠው። ይሄኛው ኪኒኒ ነው። እዚህ ጋር ደግሞ ቫይታሚን አለን። ፕላስ እዚህ ጋር ደግሞ አይቨር አለን። ለውስጥና ለውጭ ጥገኛ የሚያገለግሉ ናቸው። ስለዚህ ምንድነው የምናደርገው? አሁን በቀጥታ እነዚህ በሬዎች ከገቡ ሳምንታቸው ስለሆነ በቀጥታ መድኃኒት ነው የምንሰጣቸው። የጥገኛ ነው የምንሰጠው ዛሬ፣ ለውጭም ለውስጥም ጥገኛ የሚያገለግል እንዲሁም ደግሞ ቫይታሚን። ስለዚህ መድኃኒትን ስንሰጥ ምንድነው የምናደርገው? ዝም ብለን አንሰጥም። ኪሎን መዝናለን። በኪሎአቸውና በክብደታቸው መጠን ነው መስጠት ያለብን። አሁን በቀጥታ እዚህ ጋር ቱታችን ለብሰን ልብሳችን እንዳይቆሽሽ እኛም ስንሰራ ደግሞ ከልብ እንድንሰራ ቱታ መልበስ አለብን። ከዛን ኪሎ እንዴት ነው የምንሰፍረው ብላችሁ አብዛኞቻችሁ ትጠይቁኛላችሁ። ኪሎ የምንወስደው የውላችሁ ፎርሙላው እንዴት ነው? ዌይት ክብደት እዝኳልስቱ ሌንግዝ እርዝመት ስባዛ በዊድዝ ነው የሚሆነው፣ በገርዝ ማለት ነው። ገርዝ ማለት እንግዲህ የውላችሁ አሁን በሚሰፈረው ቦታ ቀጥታ ክብ ትሰሩና የሁለት ፊት እግር ጀርባ ላይ እንዲሁም በከሻኛ ጀርባ ታደርጉና እዛ ጋር የምታገኙትን ሜትር ትጽፋላችሁ። የምታገኙት ለምሳሌ ሜትር ከ70 ወይም ሜትር ከ20 ካገኛችሁ ያገኛችሁትን ሁለት ጊዜ ታባዛላችሁ። በሁለት ሳይሆን ሁለት ጊዜ። ለምሳሌ ሜትር ከ50 ካገኛችሁ ስባዛ በሜትር ከ50 ይሆናል ማለት ነው። ከዛ ያን ቁጥር ያገኛችሁትን ሌንግዝ ማለት እንግዲህ ከጭራው እስከ ፊት ለፊቱ ድረስ ያለው ማለት ነው። ስለዚህ ኪሎ ስታገኙ ከጭራ አሁን ቅድም እንዳደረኩት ከጭራ እስከ ፊት ለፊት ሾልደር ስካፑላ የምንለው ማለት ነው፣ እስከ ፊት እግር እስከዛ ያለውን ወደ ጎን ቁመትን ትመዝናላችሁ። ያ ቁመት ስባዛ አሁን ባዞርኩት ይሄኛውን አሁን ያዞርኩትን እዩት። ይሄኛው ማገኘው ሜትር ካያ ከሆነ ሜትር ካያ ስባዛ በሜትር ካያ ስባዛ በሌንግዝ ከጭራው እስከ ፊት እግር የሚገኘውን ታባዙትና ካባዛችሁት በኋላ ለ10,800 ታካፍላላችሁ። ከዛ ለ10,800 ስታካፍሉ ኪሎ ይመጣላችኋል። የሚመጣላችሁ ኪሎ ወይ 400 ኪሎ ይመጣል ወይ 420 ኪሎ ይመጣል። ከዛ ምን ታደርጋላችሁ? እኔ የምሰጠው መድኃኒቱ የሚያዘኝ ለምሳሌ ቫይታሚን፣ አንዳንድ ቫይታሚኖች ላይ ምን ይላል? 1 ml ለ10 ኪሎ ስጥ ይልሻል። ስለዚህ ለ10 ኪሎ ስጥ ካለኝ ይሄኛውን ያገኘሁትን ቁጥር ለዚህ ለ10 አካፍላለሁ፣ ኪሎውን ማለት ነው። ስለዚህ ምናልባት 400 ኪሎ ከሆነ ከ35 እስከ 40 ml ሊያስፈልገው ነው ማለት ነው። ስለዚህ ምን ታደርጋላችሁ? መድኃኒት ዝም ብሎ እንዲሁ ሰው ዝም ብሎ ስላለ ብቻ ሳይሆን መድኃኒት መወጋት ያለበት በከብቱ ኪሎና ኪሎ ብቻ ነው። ኪሎ መውሰድ ለምን ይጠቅማችኋል መሰላችሁ? አንደኛ ራይት ዶዜጅ ትክክለኛ የመድኃኒት መጠንን መስጠት ይጠቅማችኋል። ሁለተኛ መኖ በኪሎ ስለሚሰጥ ይሄ በሬ ስንት ኪሎ ይበላል ብላችሁ ዝም ብላችሁ እንደፈቀዳችሁ ከምትሰጡት በኪሎ ቢበላ መልካም ነው። ለዚህኛው ይጠቅማል። ሁለተኛ ደግሞ ሶስተኛ የሚጠቅመው ኪሎ መውሰድ የሚጠቅመው ይሄ በሬ ስታስገቡት ስንት ኪሎ ነበረ ስታስገቡት። ለምሳሌ አሁን ይሄኛው በሬ 400 ኪሎ ከሆነ በየቀኑ አንድ በሬ አልጨመረም ከተባለ 700 ግራም መጨመር አለበት። አለበለዚያ ግን ከ1 ኪሎ እና ከዛ በላይ ነው በየቀኑ መጨመር ያለበት። ለዛ ነው እናንተ ጋር 90 ቀን ከቆየ 90 ኪሎ መጨመር አለበት ወይ 100 ኪሎ መጨመር አለበት። ስገዙ 400 ኪሎ ከሆነ ስትሸጡት ደግሞ 550 ወይ ወደ 500 አካባቢ መሆን አለበት። ስጋ መጨመሩን በዛ ስለምናቅ ማለት ነው። ስለዚህ ምንድነው ስንት ጨመረ ሪከርዲንግ የሚለው ዳታ ማየት የሚለው ለዚህ ነው የሚጠቅመን። እችኛው ደግሞ አሁን የሚሰጣት ደግሞ አቨርሜክቲን ነው። አቨርሜክቲን ደግሞ ምንድነው የሚለው 1 ml ለ50 ኪሎ ስጥ ነው የሚለው። እስካሁን ከእናንተ ጋር የቆየው አብዲ ቤት ነኝ። ይህን ዩቱብ ሰብስክራይብ አድርጎልኝ። መልካም ቀን